ሎዝ በጣም ነው የሚወደው አባዬ። ከዛ ሎዝና ንፍሮ በጣም ነው የሚወደውና እንደምን አመሻችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለማታውቁኝ ሀሴት ዘነበ እባላለሁ። የአባዬ ሁለተኛ ልጅ ነኝ እና ዛሬ እዚህ ጋር የቆምኩት የመጀመሪያው እንኳን ጌታ ረዳ በጣም ደስ ብሎኛል ማለት ነው። ሁለተኛ ደግሞ ከዚሁ መጽሐፍ ለወጣቶች የተጻፈውን እናንተንም እኔንም ያገዛል ባልኩት መንገድ በአጭሩ ላቀርብላችሁ ሞክራለሁ። እጃችሁ ላይ እንዳለ ተስፋ አደርጋለሁ። ገጽ 54ን በማውጣት ታግዙኝ። እንዲህ ይላል። ደግሞ እናንተ ቅዱሳን ወጣቶች ሆይ በመልካም እድሜ ነው ወደ ጌታ የመጣችሁት። እርግጠኛ ሁኑ፣ እዚህ ምድር ላይ ምንም የጎደላችሁት ልባችሁን የሚሰርቅ ይህ ቀረብኝ የምትሉት አንዳች ነገር አይኑር። የቀረም ካለ የዓለም ግልሙትናዋ ነው። የቀረላችሁም ነገር ቢኖር ጥፋት ነው። እመኑኝ ወጣቶች፣ ምንም የሚጸጽታችሁ ነገር የለም። ደግሜ ላለው ቀረብኝ የምትሉትና የሚያስቆጭ አንዳች ነገር የለም። ይልቁንም ከጥፋት አመለጣችሁን አተረፋችሁ እንጂ። ይህም ደግሞ እግዚአብሔርን የምናመሰግንበት ብርቱ ምክንያታችን ነው። ቅዱሳን፣ ይህ እኛ የምናመልከው አምላክ መጨረሻችንን ያውቃል። እንኳን የእኛም መጨረሻ ቀርቶ የጠላቶቻችንን መጨረሻ ያውቃል። ሎጥ እኮ ለእርሱ መዳን ሲባል መላእክቶች እንደተላኩለት አያውቅም ነበረ። ሁሉን የሚያውቅ አምላክ ግን በአስጨናቂው ሰዓት የሚጠብቁትን መላእክት ላከለት። ስለዚህም ቅዱሳን እናንተ ብቻ በቅድስና ማምለካችሁን ቀጥሉ እንጂ እግዚአብሔር እናንተን ለማዳን ይነሳል ይላልና ይህ መናገሬ ደግሞ መጽሐፉ እንድታነቡ የበለጠ እንድትጓጉ እንዳደረኳችሁ ተስፋ አደርጋለሁ። አመሰግናለሁ። ከሷ ቀጥሎ ደግሞ ይከብዳል። እንዴት ናችሁ? ሁሉ ሰላም? ለማታውቁኝ ዮሐናን ዘነበ እባላለሁ። የአባዬ የበኩር ልጅ ነኝ። እኔ እንደሷ በቃሌ መሸምደር አልችልም። ግን በፊታችሁ የመጣሁትኝ ይሄ መጽሐፍ ሲጻፍ፣ ይሄ ትምህርት ሲሰናዳ በቤት ውስጥ የነበረው ድባብ እንዴት እንደነበረ ከአባዬም ከዛ ደግሞ ከማዬ እኛ ቤት ውስጥ ያለው ድባብ እንዴት እንደነበረ አባዬን በቅርብ ከሚያውቀው ሰው ብትሰሙት ጥሩ ነው በሚለው ነው የመጣሁትና የዚህ እንደምታውቁት ማክሰኞ የምንማረው ትምህርት ነውና ይሄ ትምህርት ዝግጅቱ የሚጀምረው ከሰኞ ጀምሮ ነው። ሰኞ እስከ ምሳ ሰዓት ድረስ አባዬ ጂም መግባት ካለበት ጂም ይገባል። ማግኘት ያለባቸው ሰዎች ካለ ቀጠሮ ካለበት ሁሉን ነገሮችን በተቻለው መጠን ከምሳ ሰዓት በፊት ነው ለመጨረስ የሚሞክረው። ከዛ ምሳውን ቤት በልቶ ቡና ጠጥቶ ያርፋል። ናፕ አለችውና ያቺን ናፕ እስኪተኛ ድረስ ተኝቶ እስኪነሳ ድረስ ወደ ቢሮ ገብቼ መጽሐፍ ቅዱሶቹን ከፋፍትለታለሁ። ብዙ ኮመንተሪ ነው ያለውና ሁሉንም ከፍቼ ነው የምጠብቀው። ከዛ በኋላ እንደዛ ማድረግበት ምክንያት ልክ ከናፑ ሲነሳ እና ወደ ክፍሉ ለማንበብ ሲገባ ጥሩ እይታ እንዲያገኝ ጥሩ አካባቢ አግኝቶ ስትራግል ሳያደርግ ወዲያው እንዲገናኝ ከጌታ ጋር ከቃሉ ጋር ወዲያው እንዲገናኝ እና እሱን አርጌ ጠብቀዋለሁ። ከዛ ናፑን ከተኛ በኋላ ሲመጣ የተለመደ ባህሪ ስለሆነ ምንም ኦኬ። ከዛ በኋላ ይመጣል። ለምታውቁት ሎዝ በጣም ነው የሚወደው አባዬ። ከዛ ሎዝና ንፍሮ በጣም ነው የሚወደውና እና ሎዝ ካለ ሎዙን ቆልቼ ንፍሮም ካለ ንፍሮን አቀራርቤ እንደዛ አድርጌ እጠብቀዋለሁና የሆነ እኔ አሁን እንደዛ ማድረግበት ምክንያት ማንበቡ እንደ ስራ ሆኖ እንዳይታየው ነው። ከጌታ ጋር ነው የሚያነበው አይደለ? የጌታን ቃል ነው የሚያነበው። ግን ይሄ ኮምፈርት ዞን ውስጥ ሆኖ ሲያነብ
ይበልጥ ከጌታ ጋር ያለውን ኮኔክሽን በዛውም ያግዘዋል በሚለው በማሰብ ነውና ከሆነ ጊዜያቶች በኋላ ግን ሐሴት ማድረግ ጀምራለች። እሱን ተተኪ አፍርቻለሁ እኔ። ከዛ ይሄንን ካረኩኝ በኋላ ይገርማችኋል እዛው ወንበሩ ላይ እንደተቀመጠ እኩለ ሌሊት ይገባል። እንደዛው እንደተቀመጠና የሰኞ ይታወቃል። ራት ታች ሳሎን አይበላም፣ ለሱ ይቀርብለታል። ከዛ በኋላ አንዳንዴ እኛ መግባት ከተፈቀደልን አብረን እንበላለን። ካልሆነ ራቱ ቀርቦ እዛው ይቀዘቅዛል፣ እዛው ክፍል ውስጥ ሆኖ ማለት ነው። እና እማዬ ራሱ አባ በቃ ትለዋለች። እንደዛ ሆኖ ግን ደከመኝ ሲል ሰምቼው አላውቅም። ደከመኝ ዛሬ ይቅርብኝ፣ ዛሬ አላንብብ፣ ላስት ዊክ አንብቤ ያለው ሲል ሰምቼው አላውቅም። እና አንዳንዴ እንደዚህ ሳቀርብለት ምናምን ነገር በጣም የተነካበት ቃል ሲሆን ደስ ያለው ቃል ሲሆን ይሰበስበንና እዛው ጋር ይነግረናል ማለት ነው። እና ትምህርቱን አስቀድሞ ይነግረናል። አንድ ክፍል ላይ አንድ ቁጥር ብቻ ተናግሮ ከዛ በኋላ እሱን ያብራራልናል። እና ትምህርቱን ሰኞ ሰምቼው ማክሰኞ እዚህ ሲመጣ አዲስ ትምህርት ነው የሚሆንብኝ። እና ምን ያክል ጌታ ተሰሚነት እንደሰጠው ምን ያክል ለቃሉ ምንም እኮ እዛ ጋር የጠቀሰልን ሰኞ የጠቀሰልን ጥቅስ ነው ዛሬ ማክሰኞ መጥቶ የሚናገረውና እስቲል እንደዛም ሆኖ አዲስ ቃል ነው የሚሆንብኝ። እና በጣም ነው የሚገርመኝ እንደዛ ሲሆን። ከዛ አንዳንዴ ደግሞ በጣም ሲያምረው ወይ ደግሞ ሲሰማው እቤት አይውልም። ሰኞ ወደ ደብረ ዘይት ምናምን ወጣ ይላልና ከዛ ለብቻው ይሄ ምሽግ የሚባል ነገር አለ አይደል? ለብቻው ከጌታ ጋር ይገናኛል። አምሽቶ ይገባል። አንዳንዴ እንደውም ሊያድር ራሱ ይችላል ሰኞ ማለት ነው። ከዛ እንደዛ ያነብና ከዛ በኋላ ማክሰኞ ሲመጣ ሰኞ ብቻ የሚያልቅ አይደለም ይሄ እንትኑ ማለት ነው። ማክሰኞ ላይ አንዳንድ የቸርች አገልጋዮችን መተው አንዳንዴ ደግሞ ብቻውም ደግሞ ሆኖ ጾም ጸሎት ይገባሉ ማክሰኞ እና ጾም ጸሎቱን ይጸልያሉ ምናምን። ከዛ በኋላ እስከ ምሳ ሰዓት ይጸልዩና ከዛ ምሳ በልተው ድጋሚ አርፎ ነው የሚመጣውና እንደዚህ ለማለት የፈለኩት ምክንያት ይሄ አንዳንዴ እዚህ መጥቶ ሲያገለግል እዚህ መጥቶ የሚያወራውን ሁሉ ነገር ሲያቅ ይሄ በአንድ ቀን የመጣ ትምህርት አይደለም ለማለት ነው። ይሄ የተለፋበት ነው እና እሱን ደግሞ ከኛ በላይ ማንም ሊረዳም አይችልም። እና ይሄንን መጽሐፍ ኦፍ ኮርስ ማንበብ አለባችሁ። ግን በምን አይነት እንትን እንደመጣ ትግል እንደመጣ በምን አይነት ክብር እንደመጣ ትንሽ እንድታውቁልኝ ስለምፈልግ ነው። አንዳንዴ እኛ ቤት የምታውቁት ከሆነ እንግዳ በጣም ይበዛል አብዛኛውን ጊዜ። ግን የፈለገ እንግዳ ይመጣ አንዳንዴ እናቱ ራሱ መጣ ከሐረር ብዙ የፈለገ እንግዳ ይመጣ ከዚህ ስኬጁል ዝንፍ አይልም። ምንም ነገር ቢሆን ይሄን ስኬጁል አይነካበትም። እና እንደ ትልቅ ሮል ሞዴል አድርጌ የምወስደው አባቴን ነው እኔ። ሳጠቃልል በጣም ወድ እና ይሄ ትምህርት እውነተኛ አምልኮን ብቻ አይደለም ለመናገር የፈለኩት። በቃ ማክሰኞ የሚያስተምራቸው ሐሙስ እሁድ የሚያስተምራቸውን በዚህ መንገድ ነው የሚሄደውና ይሄ እውነተኛ አምልኮ የሚለው ርዕሱ ምን ያክል ክብር እንዳለው በእኛ ቤት የምታውቁት ይሄን መጽሐፍ ሲጽፍ እየኖረበት ነው። ምሳሌ እየሆነልን ነው አይደለ? ይሄ ከመድረክ ሲወርድ ሌላ ሰው መድረክ ላይ ሌላ ሰው ሆኖ አይደለም። በማንኛውም መንገድ ብታገኙት በማንኛውም ጊዜ ብታወሩት ይሄ ህይወት በህይወቱ እንደሚቀጥል ይሄ ነገር እውነተኛ አምልኮ የሚለው በምን አይነት አምልኮ ውስጥ እንደሚቀጥል በምን አይነት ኑሮ ውስጥ እንደሚኖር በጣም የሚያስታውቅበት ነው። እና ለኔም ለታናሽ እህቴም ከዛ ደግሞ ለቤቢሹም በጣም ይሄ እንደ ምሳሌ አድርገነው ልንወስደው የሚገባ ነገር ነውና አንዳንዴ ጥያቄ ራሱ እንደዛ በጣም ስትረስ ዳውት ሆኖ ያነበበ ምናምን ነገር እኔም ሐሴትም አንዳንዴ የማየ ራሱ የሆነ ባይብል ላይ የሆነ ጥያቄ ነገር ከመጣብን ከባይብል ውጪ ራሱ የሆነ መመለስ የሚከብዱ ነገሮች ጥያቄ ከመጡብን እሱን ያስቀምጠውና ከዛ ለኛ መልሶልን ከዛ ደግሞ ወደ ጥናቱ ይገባል።
እና ይሄ አያገለንም። ይሄ መጽሐፉን ሲያነብ አያገለንም፣ እያቀረበን ግን ከጌታ ጋርም አብሮ ያስቀረበን ነው እየኖረ ያለውና አባዬ በጣም ነው የምወድህ በጣም እኔ ይህን ሁሉ እንደሚያወራ ዛሬ ነው የሰማሁት። አስለቀሰኝ። እንደዚህም እንደተዘጋጁ ነው ያፍኑ አይዲያ እንደገና ደግሞ እንደዚህ ያየኝ እንደነበርም ለካ ልጆቹ ዝም ብሎ ያያሉ ማለት ነው። እወድሃለሁ።